እናንተ የኺላፋ ወታደሮች በጆሮአችሁም በመንፈሳችሁም አዳምጡኝ። ለዚህ ግዳጅ እናንተ በልዩ ሁኔታ የተመረጣችሁ ናችሁ። ግባችን የአርመኖችን ስለላ ማዕከል የሆነውን ቦታ ማጥቃትና ሚስጥራዊ መረጃቸውን ማግኘት ነው። መቭሉት። አቤት ኮማንደር። ኒያዚንና ሌሎች 4 ወታደሮችን ይዘህ ሂድ። የቀሩት ከኔ ጋር ይመጣሉ። ቀረብ ስንል ትከፋፈላላችሁ። ታዛዥ ነኝ ኮማንደር። ፍልሚያችንን የተባረከ ያድርግልን። እንሂድ አንበሶቼ። መሬት ያዙ! እኛ እንደምንመጣ ቀድሞ አውቀው ነበር ማለት ነው? ሰይድ፣ ኒያዚ ተከላከሉልን! እነዚህ ኩፋሮች እንዲያመልጡ እንዳትፈቅዱላቸው። ኒያዚ፣ ክፍተት አትፍጠሩ! በፍጥነት ተከላከሉ! ፍጠኑ! ሰይድ፣ በል እንግዲህ አንበሳዬ፣ ወደ ጀሃነም እንላካቸው። እናንተ ሁለታችሁ በስተግራ በኩል ሁኑ። ሰይድ፣ ኒያዚ፣ ሁለታችሁ ደግሞ በስተቀኝ በኩል ሁኑ። ሊያጠቁን ይችላሉ። ኢንሻአላህ መሪያችን ሸፊቅ እስከዛ ይመጣ ይሆናል። ኩፋሮችን ለማጥቃት ዝግጁ ናችሁ? በሉ እንግዲህ ያ አላህ! ወታደሮች የግራ ክፍሉን አስተውሉ። መቭሉት፣
ኮማንደር 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 ደህና ነህ ኮማንደር? ደሜ መሬት ላይ ፈሶ እንዳይቀር ሁሉንም ግደሏቸው። ኮማንደር ኮማንደር አህመድ እንሂድ፣ አህመድ እንሂድ። ኒያዚ ወንድሜ ኒያዚ! ትሞታለህ አንተ ርኩስ፣ ትሞታለህ! ኮማንደር ምን ተፈጠረ ፉአድ? ኮማንደር ለግዳጅ የላክናቸው ቡድኖች ምን ሆኑ? ምርኮኛ ሆነዋል ኮማንደር። ወንድሜ መብሉት ኒያዚ እኮ የኒያዚ ቦታ አሁን ጀነት ሆኗል። ጸንተህ ቁም። እነዚህ ውሾች እንዲስቁብን አታድርግ። መብሉት ወንድሜ ኮማንደር ሸፊቅ ሞቷል። በመጀመሪያ ስራችን ሁሉን ነገር አበላሸን። ያ አላህ ይህን ህይወት የሰጠኸኝ በእነዚህ ከሃዲዎች መሳቂያ ልታደርገኝ አይደለም። ተናገር አንተ ወታደር፣ ዋና ማዕከላችሁ የት ነው? ዋና ማዕከላችሁ የት ነው? ካልተናገርክ ደምህን ነው የማፈሰው። ራስን ይሄን የፈለከው ውሰዱት። ይሄንን ወንድሞቼ ይቅርታ አድርጉልኝ። ይቅርታ አድርገንልሃል። እዛውተኛ እንዲህ አጨክኑ! እናንተ ከዳተኞች! ከዚህ በህይወት እንዳልወጣ ብቻ ዱዓ አድርጉ። እናንተ
የተረገማችሁ ሾት አሁን እባካችሁን እቅዳችሁን በሙሉ ንገረኝ። አለበለዚያ ግን ጓደኞችህን አንድ በአንድ አይንህ እያየ ገላችኋለሁ። አንተ ብቻ ትተርፋለህ። እናም የመጨረሻው እስትንፋስ እስክትወጣ ድረስ ትጸጸትበታለህ። ግልጽ ነው? ለቀኝ! ልቀቁኝ ብያለሁ! አንተ ተነስ፣ ተራመድ። አንተ ከሃዲ ዘረቢስ! ይህንን በደም የተጨማለቀ እጅህን ከኔ ላይ አንሳው! አንተ የውሻ ተላላኪ! ጀሃነም ግባ! እኛን አጥቅጣችሁ በእጃችን የያዝነውን ወሳኝ ወረቀቶች ልትወስዱ ነበር አይደለም እንዴ? የግድያ ቅጣቱን ለመፈጸም ተዘጋጁ። አነጣጥ! أشهد أن لا إله إلا الله وأشهد أن محمدًا عبده ورسوله ተኩስ! ተጠንቀቅ! ተሰብሰቡ! ኮማንደር ኒያዚ ወንድሜ መፍሉት ሸሂድ የሆናችሁ መስሎኝ የኺላፋው ክፍለ ጦር ወታደሮች ጦርነት ላይ ሁኔታችን አስጊና በጣም ከባድ ሁኔታ ውስጥ ይሆናል። ጠላት በእናንተ ላይ ድል ለመቀዳጀት የትኛውንም አይነት ጉልበት ይጠቀማል። አስፈላጊ ሲሆንም ሁኔታውን ሊቀይርባችሁ ይችላል። ዛሬ እናንተ ለትልቅ ዓላማ ቀርባችኋል። አዛዦቻችሁ ተገለዋል፣ በሞትም አስፈራርተዋችኋል። ነገር ግን የኺላፋውን ክፍለ ጦር በተመለከተ አንዲት መረጃ እንኳን አልሰጣችሁም። ጥሩ አድርጋችኋል። ጥሩ ልጆቼ። የሙስሊም ወታደር ምንም ያህል ለክህደት ለማታለልና ለበደል ቢጋለጥ እንኳ ክብሩን፣ ሞገሱን ለእናት ሀገሩ ያለውን ውዴታ ላፍታም አይተውም። የሙስሊም ወታደር ፍራቻ ምን እንደሆነ እንኳን አያውቅም። በፍጹም እንዳዘነጉ። ጊዜው አጭር፣ ጠላትም ብዙ ነው። ዘመቻችሁ የተባረከ ይሁን። አሚን። ና አንተ መራራ መርዝ፣ ና አንተ ጣዕም አልባ መንገድ ጠቋሚ፣ ተስፋ ቢስ የሆንክ ካፕቴን፣ ይህንን በመሃል ባህር ለረዥም ጊዜ የቀረውን መርከብ ወደ ድንጋይ ናዳ በፍጥነት አድርሶ ለአንተ ክብር ስል ፍቅሬ አንተ እውነት ተናጋሪ ሆንክ ሐኪም። መድኃኒቱ በፍጥነት ስራውን ጀምሯል። አንድ በመሳሚያ በቃ ይኸው እየሞትኩ ነው።
ሮሚዮ እንዴት ያሳምማል! ሼክስፒር፣ ሮሜና ጁልየት ከሼክስፒር ስራዎች በጣም የምወድለት። እኔ በዚች ምድር ላይ እንደ ጁልየት ነኝ። ይህችን መሬት የማጣት ሐሳብ የለኝም። አናጣትም አለቃ ኮክስ፣ ሁሉም ዝግጁ ነው። ቆንጆ። በኪሊሲያ የሚገኘው የአርመኒዎች መሪ ነው። ስሙም አርመን ይባላል። ብዙ ቁጥር ያለው ወታደሮች አሉት። መሳሪያዎቹስ? ወደ ጓደኞቼ ጋር በባዶ እጄ መሄድ አልፈልግም። መንገድ ላይ ነው። በመርሲን ወደብ አካባቢ ይቀበሉሃል። የጠየቃችሁትን መሳሪያም ሆነ ትጥቅ ሁሉ ተዘጋጅቶላችኋል። አሁን አምላክ በውስጤ እንደሰፈረ ይሰማኛል። ሱሌይማንና የእሱ ክፍለ ጦር ወደ ባግዳድ አይደርሷት። ይኸው ትኬትህ። ይሄ ባቡር እንዳያመልጠህ ባግዳድ እየጠበቀችህ ነው አለቃ ኮክስ። በረሃ የበዛባት አንድም ሰው የማይኖርባት ቀደምቷ ከተማ ባግዳድ። አመሰግናለሁ አባ። ለአሁኑ እዚህ ያለኝ ሥራ ተጠናቋል። ባግዳድን በእጃችን ስር ከጣልን በኋላ ቀጣይ ተረኛዋ የኮንስታንቲኖፕል ተራ ይሆናል። በናፍቆት እንጠብቅሃለን። ላደረጋችሁልኝ ሁሉ አመሰግናለሁ። ታላቅ ዜና! እንግሊዞች ሙስሊም ያልሆኑትን እንዴት እንደምትቀሰቅስ ተመልከቱ። አንድ ስጠኝ እስኪ። ተጻፈ። የጦርነቱ ጄኔራል የሆነው ኢንቨር ፓሻ በሰራዊት ፊት ያደረገው ንግግር ተጻፈ። የኢንቨር ፓሻ ታላቅ ንግግር። ታላቅ ዜና! ልጎበኛህ ነበር አመጣጤ። ንጹህ አየር ለመውሰድ ወደ መናፈሻው ወጣ ማለትህን ነገሩኝ። እባክህን ራስህን አታድክም። እንኳን ደህና መጣሽ። ጤናህን ይመልስልህ። ስለ ሁኔታህ እንደሰማሁ ኢስታንቡልን ከመልቀቄ በፊት ልጠይቅህ ብዬ ነው። አመሰግናለሁ። ከሐኪምህ ጋር አውርቼ ነበር። ስለ ሁኔታ አስረድቶኛል። እግሬ ሊቆረጥ የሚችልበት አጋጣሚው እንዳለስ ነገረሽ? በጣም አዝናለሁ። ገና በጦርነቱ መጀመሪያ ላይ እንዲህ ያለ ነገር ስለገጠመህ በጣም አዝናለሁ። በተለይም ግብህን ልታሳካ አለመቻልህ አሳምሞኛል። በዚህ ሁኔታ ውስጥ ሆነህ ወደ ግንባር ልትሄድ ትችላለህ? ሀገር በሁለት እግሯ የምትቆመው በእጅና እግራችን አይደለም፣ ይልቁንም በመንፈሳችን ነው። አሁን ጠላታችን ሊያደርግ የሚችለውን በዚህ እግሬ ላደርገው አልችልም። ግን እንዲህም ሆኖ ወደ ግንባሩ መሄድ እፈልጋለሁ። እኔ እምነትህን በአግራሞት ነው የምመለከተው። በደንብ አውቃለሁ። ይሄ ሁሉ ስቃይ አይገባህም ነበር። የኔ ህመም የሀገሬ ህመም ነው። ህመሜ ለሀገሬ ስል ጦር ግንባር ላይ መሰለፍ አለመቻሌ ነው። ከግንባሩ ጀርባ ሆኖ የሚሰሩ ስራዎችን ቢሆኑ አሳሳቢ ናቸው። ልክ እናንተ እንደምትሉት ለእናት ሀገርህ ያለህ ፍቅር እስካለ ድረስ በማንኛውም ሁኔታ ውስጥ ሆነ ሀገርህን ማገልገል ትችላለህ። እመነኝ ወንድሜ፣ አንተ እንደዚህ አይነቱ መንፈስ አለህ። በቅርብ ጊዜ ውስጥ ጤንነትህ ይመለስልሃል። እኔ በዚህ በጣም እርግጠኛ ነኝ። እንዲያውም በጦር ግንባር ላይ ራሱ ትሰለፋለህ። ይህንን ልሰጥህ እፈልጋለሁ። የመሰናበቻ ጊዜ ይደርሷል። እባክህን
መንገድሽን ምቹ ያድርግልሽ። አመሰግናለሁ። ደህና ሁን የሁስሬፍ ልጅ ምህመት። አንተ ልክ እንደ ፎቶ በትውስታዬ ውስጥ በችግርም ሆነ በምቾት ጊዜ ትቆያለህ። መንገድህን ምቹ ያድርግልህ። እናንተ የጀግና ዘሮች እንኳን እናንተ መጣችሁ። ቦታው በደስታ ተሞላ። ኒያዚ ተነስኒው ነገር አሳየን እስኪ። በወታደሮች ፊት ላ ሐውለ ወላ ቁዋ። ወይ መደነስ አትችል። ዝም ብለህ እንደ አዲስ ሙሽራ ትሽኮረመማለህ። በሰላም ነው? ያ አላህ ያ ረቢ። መፍሉት ጫና አትፍጠርብኝ እንጂ እዚህ ጋር ትንሽ እንዝናና ብለን ነው የተቀመጥነው። ምን እንደምታደርግ ተመልከት እስቲ። አስተግፊሩላህ። ኒያዚ ወንድሜ በአላህ ለመሆኑ እንዴት ነው የሞትክ ማስመሰል የቻልከው? አንተስ ብትሆን ወንድሜ ሰኢድ እንደናንተ ትምህርት ቤት ገብተን አልተማርንም፣ ቀለም አልጨበጥን። ይልቁንም አላህ ነው ይህንን ስጦታ ይሰጠን። ልዩ ችሎታ አለን። እንደዚህ ሆነን መሞት ከቻልን ምንም አንረብሽም ማለት ነው። እንዴት ግን የሞትን መስሏቸው ደርቀው እንደቀሩ አያቸው ጀዝቦች። ወንድሜ መፍሉት አንተ ጉድጓድ ውስጥ ከተው አፈር ሲያለብሱ በጣም መጥፎ ስሜትና ሀዘን ተሰምቶኝ ነበር። በህይወት የቀበሩ ነበር የሚመስለኝ። የጦር ግንባር ላይ እስካለን ድረስ እኛ በየቀኑ የቀብርን በር እያንኳኳን ነው። ምን ያህል እባቦችና ጊንጦችንም እንደሰበሰብን አናውቅም። ምን አስበ ነው? በልተናቸዋል እኮ። በፍጹም የማረሳው ከትሪፖሊ ጋር ፍልሚያ ላይ ነበርን። 3 ወይም 5 ቀናት በረሃብ አሳለፈን። ምንም ጊዜ እንዳልነበረን ስንረዳ ሁሉንም እባቦችና ጊንጦች ሰበሰበን። እናም ህይወታችን ለማትረፍ ተመገብናቸው። አይደለም እንዴ? በእርግጥ በከፊል ትክክል ነው። እኔ ግን ጊንጦችን አልወደድኳቸውም ነበር። ማለት ይህ የእባብ ስጋ ይሻላል። ከሁሉም በላይ የእሱ ስጋር ነው ይበልጥ የወደድኩት። ምን ተፈጠረ ጀግኖቼ? ምግባችሁ ጉሮራችሁ ላይ ተሰነቀረ እንዴ? ይሄ የኛ ጥሩ ቀናችን ነው። አንድ ቀን የእባብ ስጋ የምትመርጡበት ጊዜ ይመጣ ይሆናል። ለዚህም ዋጋዋን ወቁና ምግባችሁን ተመገባት።
ልጄ አጥብቀህ ያዛቸው፣ እንስሳቶቹ እንዳጎዳ። ይቅርታ አድርጊልኝ። ሁኔታውን ስመለከተው ገዛ ስላስፈለገሽ ብዬ ነው። ደህና ነሽ? አዎ አመሰግናለሁ። ለአግራሞቴ ይቅርታ አድርጊልኝና እንዳንቺ ያለሽ ቆንጆና ስስት ያለች ሴት እዚህ ባቡር ውስጥ ምን ታደርጋለች? ኦ ራሴን ሳላስተዋውቅሽ፣ አብዱል ማሊክ ጃቢር እባላለሁ። ነጋዴ ነኝ። ስምሽን ነግረሽኝ ነበር እንዴ? ኤሊዛቤት። ኤሊዛቤት። ትኬታችሁን ወጣ ወጣ አድርጉ። ማጣራት ሊደረግ ነው። መታወቂያችሁንም አዘጋጁ። ወደ ቦታዬ ልመለስ። በድጋሚ አመሰግናለሁ። ያማረ ጉዞ ይሆንልሽ። መታወቂያና ትኬት ጥሩ። እዚህ የሸሸው ሰው ተገኝቷል። ያዙት አሁኑኑ። የኺላፋው ክፍለ ጦር የመኖሪ ምክንያት ነው። በክፍለ ጦር ውስጥ እሳተፋለሁ ብዬ ተስፋዬን በጣልኩበት ሰዓት ራሴን ከሐኪም ቤት አንዱ ጥግ ላይ ያገኘሁት። ሕክምናው ምንም ውጤት እያመጣልኝ አይደለም። ይህንን ፈተና ላልፈው እችል ይሆን? በእኔ ምክንያት ሰዒድን ወደ ኺላፋው ክፍለ ጦር ይዘውት ሄደዋል። ምስጋና ለወንድሜ ሰዒድ ይሁንና በየቀኑ ክፍለ ጦሩ ያለበትን ሁኔታ አውቃለሁ። እኔ ግን በመካከል መንገድ ላይ እንደ ምርኮኛ ያስቀረኝ እግሬ እስኪድን ተኝቼ፣ እሱ ደግሞ የዑስማንያ ክፍለ ጦር ስልጠናውን ያቀላጥፋል። ቆራጥነታቸውና ጽናታቸው በመካከላቸው ባልሆንም እንኳን ጉልበት ይሰጠኛል። አላህ በመንገዱ ላይ ለሚታገሉ ሰዎች የጀርባቸው ጉልበት፣ ጡንቻቸውና የልባቸው ጥንካሬ ነው። አላህ ምስክሬ ነው። እንደ ሁሉም ሙስሊም ወጣት ሁሉ እንደ አንድ የኺላፋው ክፍለ ጦር ሰራዊት አባልነቴ ከወንድሞቼ ትከሻ ለትከሻ ሆኜ በየመንገዱ ለመጓዝ፣ በየተራራው ለመውጣት፣ በየወንዙ ለመሻገርና የአላህን ውሳኔ አብሬያቸው ለመካፈል የሚያስከፍለውን ሁሉ ከፍዬ አድርገዋል። ፍጠኑ! ጥሩ አደጋችሁ ጀግኖቼ! በሉ ፍጠኑ! ፍጠኑ! ጎበዞች! የሁስሬብ ልጅ መህሜት፣ ይሄ የጨለመ ዳመና የማይገፈፍ እንዳይመስልህ። እዚህ ሐኪም ቤት ውስጥ ከታመመ እግርህ ጋር ምርኮኛ ሆኜ እቀራለሁ ብለህ አታስብ። በፍጹም። ከወንድሜ ሰዒድ ጋር
ጎን ለጎን ጦርነቱ ላይ ለመስዋዕትነት ስልፋለማለሁ። በሉ እንጂ አንበሶቼ! ቀናቶቹ አይሄዱም። ጊዜው እያበቃ ነው። እስትንፋሴ ደንዝዟል። ከዚህ በላይ ልቤ መሸከም አይችልም። ጌታዬ፣ ካንተ የበለጠ የገጠመኝን የሚረዳኝ የለም። በልቤ ውስጥ ያስቀመጥኩትን ሀገሬን ትቼ እንድቀመጥ አታድርገኝ። የምጠብቀውና በየዕለቱ የምመኘውን ጤናዬ እንዲዘገይ አታድርግብኝ። ወደ አንተ ብቻ አጠጋለሁ። ካንተው ብቻ እርዳታን ከጅላለሁ። የተሰወረን ልቤን ከዓይነ ስውርነት በባሰ ሁኔታ እንዲጠፋ አታድርገው። ይህንን ውሳኔ ከቀደር ላይ አብስልኝ። ለሳምንታት ሳይሻለኝ የቀረውን እግሬን እባክህን መድህን አድርግለት። የአባቴን ሁስሬ ፊት እንኳን ለማየት እየተሳነኝ ነው። ዛሬ ሌሊት ህልም አየሁ። ለምን እንደሆነ አላውቅም። ነገር ግን በዚህ ህልም ውስጥ ብርሃን ነበር። ምናልባትም በህልሜ የጠጣሁት ጣፋጭ ውሃ የወደፊት እድሌ ሊሆን ይችላል። በስተመጨረሻም አካሌ ህይወት አገኘ። ሰማያዊው ሰማይ ተስፋዬ ነበር። ጨረቃና ከዋክብት እንደሚሰባሰቡበት ሁሉ እኔም ራሴን አሰባስባለሁ። በጠራራው በረሃ ላይ ያጠለልከኝ አምላኬ ሆይ በምትለግሰኝ ጉልበት ራሴን አበረታዋለሁ። ካንተ ሌላ ማንስ ይሆን የታሰርኩበትን ሰንሰለት የሚበጥስልኝ? እግሬን ዳግም በህመም ውስጥ ሆኖ እንዳይቆይ የሚያደርገውስ ማን ነው? ያኔ እኔም ለሀገሬ መስዋዕት ሆንላታለሁ። በል እንጂ አንተ ወደ ህይወት ተመለስ። ጀግና ትግል ማድረግ ይኖርብሃል። የኔ አይደለህም እንዴ? አካል አይደለህም እንዴ? በላ ነፃ ነበርክ። ነፃ ሁን። አሁን ዋጋውን የመክፈያ ጊዜ ነው። በመንገድ ላይ አትተወኝ። በል ቢስሚላህ።
የሁስኔን ልጅ ሜህሜት ታዘዥኝ ኮማንደር። ምን እያረክ ነው ሜህሜት? እግርህ እንዲያተርገጥበት እንጂ። እየተሻለኝ ነው አይደል? እኛ እንደፈለግነው እየተሻለ አይደለም። ስለዚህ እግሬ መቆረጥ እድሉ አሁንም ከፍ ያለ ነው። ለተወሰነ ጊዜ ወደ ቤት መሄድ እፈልጋለሁ። ከዚያ በኋላ ሕክምናዬን ካቆምንበት እቀጥለዋል። ቢያንስ ለጥቂት ቀናት ሐሳቡን እንዲሰበስብ ይረዳዋል። ዶክተር ፍቀድለት እባክህ። ይሁን እሺ፣ ለአንድ ቀን ብቻ። የሰራዊቱ አለቃ አንተን በልዩ ሁኔታ እንድከታተል አዞኛል። የሚያስታምምህ ነርስ እልክልሃለሁ። አመሰግናለሁ። ና ሱለይማን፣ አሁንም በጣም ድንቅ ነገር ሰራህ አለቃ። ግንባር ላይ ብቻ እኮ አይደለም ጦርነት የሚካሄደው፣ በአእምሯችን ውስጥም ቀጣይ ነው። ይህን ስዕል በሁሉም ጋዜጦች ላይ እንዲወጣ አደርጋለሁ። ደፋሮቻችን ይህን ተመልክተው ይጠቀሙበት። እናም በጠላቶቻችን ልቦች ውስጥ ፍራቻን እንዘራበታለን። በእርግጥም ይህን አድርገሃል። አሁን ራሱ ይህን እየሳልክ ስመለከት በምዕራብ ትሪፖሊ ያሳለፍናቸው ቀናት አስታወስከኝ። በጦርነት መሃል ሆነ እንኳን ጊዜውን ስታገኝ መሳል ትጀምራለህ። ነገር ግን እኔ ትሪፖሊን ሳስብ ትዝ የሚለኝ አንተ ክፍለ ጦርህን እየመራ ጣሊያኖችን እንዴት እንዳሸነፍክ ነው ሁሌም ትዝ የሚለኝ። እንኳን ደህና መጣ። ከመምጣቴ በፊት የጦር አለቃው ቢሮ ሄጄ ነበር። እዚህ እንደሆንክ ነገሩኝ። ባገኘሁት ክፍት ጊዜ ሁሉ ወደዚህ ስከንፍ እመጣለሁ። ስዕል መሳል መንፈሴንና ልቤን ያረጋጋል። አሁን ደግሞ ጠላቶቻችን አላንስ ብለው ጓደኞቻችንም እኛን መተቸት ጀምሯል። ሁሉም አንድ አይነት ቃል ይደጋግማሉ። ኢልቨር ህልም ላይ ነው ይላሉ። ፓሻ፣ እኛን እንዲህ የመሰሉ ሰዎች ወደ ትሪፖሊ በሄድን ወቅት ወደ ባልካን ተራራ ስንወጣና የምዕራብ ታርሻን ሪፐብሊክን ስንመሰረት ተመሳሳይ ነገር ብለውን ነበር። እነሱ ህልም ውስጥ ናቸው እኮ ሲሉን አልነበር? እንግሊዞች በድንበሮቻችን ላይ ልክ እንደ ሸሪት ድራቸውን በሶስት ግዛቶቻችን ላይ እያደሩ እኛ ቁጭ እንበል? ይህማ ህይወት አይደለም ሱሌይማን። በእንደዚህ አይነት ሁኔታ መኖር ውርደት ነው። ፈርተዋል ፓሻ። እንዲህ አይነት ህልሞች ናቸው የሙስሊሙን ዓለም ቀጥ ያደረጉትና ያቆሙት። እኛ ጨዋታቸውን እንዳናበላሸው ፈርተዋል። ለዚህም ነው እኮ የሚጠሉን። ዓለም ሁሉ በእነርሱ ባርነት ስር እንዲወድቅ ይመኛሉ። ሁሉም ለእነሱ ታዛዥ እንዲሆን ይፈልጋሉ። እኛም የእነርሱን ፍላጎት ስንጻረር በእኛ ላይ ጥላቻውን ያስነሳሉ። ሙስሊሞች ማለም ሲጀምሩ ግን ዓለምን እንደሚቀይሯት ያውቃሉ። እኔ የጦር ሚኒስትሩ ኢንቨር በአላህ እምላለው ፍላጎቴና ምኞቴ እምነቴና ለሀገሬ መኖር ብቻ ነው። እስከ መጨረሻው የደሜ ጠብታም ቅኝ ግዛትን መቃወም እቀጥላለሁ። ለዚህም ከሁሉም አስቀድመን የእንግሊዞችን የሰለላ መስመር መስበር ይገባናል። ከሞስኮ እስከ ታላቁ የቻይና ግንብ ድረስ ያሉ ሰላዮቻችን በተጠንቀቅ ላይ ናቸው። ያ እስረኛስ መንገዱን ጀምሯል? ዛሬ ወይም ነገ ይንቀሳቀሳል። ያዕቁብ ከማልስ? እሱ ሲኖፕ ውስጥ ነው። ተገቢውን እስረኛም ለስራችን መርጧል። እንግሊዞች ያሉበት ቦታ ሁሉ በፍጥነት ልንደርስ ይገባል ሱሌይማን። ከዚያም በአካባቢው ያለውን የሚሊሻ ኃይል በደንብ እናዘጋጅ። አስገራሚና ታላቅ ስራ ከፊት ይጠብቃል። እንግሊዞች አሁን በስራ ከተማን ይዟታል።
ከህንድ በሚያገኙት ተጨማሪ ኃይል አቅማቸውን ማደራጃታቸውን ይቀጥላሉ። ግባቸው ባግዳድን መያዝና ጦርነቱን በጊዜ መቋጨት ነው። ነገር ግን እኛ ይህንን ስግብግብነታቸውን በቁጥጥር ስር እናውለዋለን። የኺላፋው ጦር በምን ሁኔታ ላይ ይገኛል? ልክ እንደ አንበሶች ናቸው ፓሻ። ለግዳጅ ትዕዛዝ ብቻ ነው እየጠበቁ ያሉት። እንግዲያውስ የኺላፋውን ክፍለ ጦር አዘጋጁ። ሱሌይማን፣ እንደማየው ከሆነ ከካውካስ ይልቅ ወደ ኢራቅ ባግዳድ ትጓዛላችሁ። ግዳጃችሁ ይባረክ። አመሰግናለሁ። እዚህ ለቀህ ስትሄድ ከሀገሪቷ ለእያንዳንዱ ጎሳ መሪዎችና ለአካባቢው ነዋሪ የተዘጋጀ ይህን ደብዳቤ ይዘህ እንድትሄድ እፈልጋለሁ። ይህ የታላቁ ጂሃድ ጥሪ ነው። እንደ ትእዛዝህ ፓሻ። ይህ ሥራ በትከሻህ ላይ ወድቋል። በተለይም የአረቢያን ባህረ ሰርጥ ውስጥ ያሉ የጎሳ መሪዎችን ፍጹም ድጋፍ መልሰን ማግኘት አለን። የእነርሱን ድጋፍ ማግኘትና እንግሊዞችን ማስቆም ከቻልን ጉዟችንን ወደ ቱራን እናደርጋለን። ቱራን ካልደረስን ሸሂድነትን እናገኛለን። በአላህ ስም እምላለሁ፣ ይህ አይደለም እንደ የኛ የሁል ጊዜ ግብ። ወይ አሸናፊዎች ወይ ሸሂዶች ነን። ከባድ ጦርነት ይጠብቃል። ምናልባትም ደግመን ላንገናኝ እንችላለንና አውፍ እንባባል። ታላቁ አላህ ይርዳ። የተቀደሰውንም ጦርነታችንን ይባርክ። አንተም ይቅርታ አድርግልኝ ፓሻ። ይቅር ብዬሃለሁ።